በአጭር ጊዜ ውስጥ እንዴት በዩቲዩብ ትልቅ ደረጃ መድረስ እንችላለን? በጣም ብዙ ሰዎች ዩቲዩብ ላይ ትልቅ ደረጃ እየደረሱ ነው። ለምሳሌ ያክል አቤል የወይና ልጅን መመልከት እንችላለን። ዩቲዩበርስ ቻናል መመልከት እንችላለን። አሁን ለምሳሌ ዩቲዩበርስ ቻናል የተከፈተው 2022 ነው። ከ375000 በላይ ሰብስክራይበር አለው። ከ13 ሚሊዮን በላይ ደግሞ ቪው አለው። በጣም በአጭር ጊዜ ውስጥ ነው ይህ ቻናል ማደግ የቻለው። እናንተም ዩቲዩብ ለመጀመር አስባችሁ ከሆነ ይሄ ቪዲዮ በጣም ይጠቅማችኋል። ምክንያቱም ዩቲዩብ ስትሰሩ ቪዲዮ ስትለቁ በደንብ ይጠቅማችኋል ብዬ ያሰብኩትን 5 ሀሳቦችን በዚህ ቪዲዮ ይዤላችሁ ቀርቤያለሁ። መጀመሪያ ላይ የምንመለከተው ታይትል ነው። ለቪዲዮአችን በጣም አስፈላጊና ጠቃሚ ከሆኑ ነገሮች አንዱ ታይትል ነው። ታይትል ምንድነው ካላችሁኝ ለቪዲዮአችን የምንሰጠው አጠር ያለ ርዕስ ማለት ነው። ታይትል ለመጠቀም ያለብን ቃላቶች ሰርቸብል መሆን አለባቸው። ለምሳሌ ዩቲዩብ አካውንት እንዴት መክፈት እንችላለን? how to create YouTube account አፕወርክ አካውንት እንዴት መክፈት እንችላለን? ቴሌግራም እንዴት መጠቀም እንችላለን? በቃ ሰርቸብል የሆኑ ቃላቶችን ታይትል ላይ መጠቀም በጣም ይጠቅማል። ምክንያቱም ቪዲዮአችሁ ቀጥታ ሰርች ተደርጎ እንዲመጣ ያግዛል። ስለዚህ ታይትል በደንብ አስባችሁ ማስቀመጥ ይኖርባችኋል። ሁለተኛ ላይ የምንመለከተው ዲስክሪፕሽን ነው። ዲስክሪፕሽን እንግዲህ ለተለያዩ ነገሮች ይጠቅመናል። ለምሳሌ ያክል ይሄ ቪዲዮ የተሰራው ለዚህ ነው ብላችሁ ቪዲዮን የሚገልጽ አጠር ያለ ጽሁፍ ማስቀመጥ ትችላላችሁ። በተጨማሪ ደግሞ የእናንተን የቲክቶክ አካውንት ሊሆን ይችላል፣ የቴሌግራም ሊሆን ይችላል፣ የኢንስታግራም ሊሆን ይችላል። ብቻ ሊንኩን አምታችሁ እዚህ ዲስክሪፕሽን ላይ ማስቀመጥ ትችላላችሁ፣ ሰው አይቶ ፎሎ እንዲያደርጋችሁ ማለት ነው። ሶስተኛ ላይ የምንመለከተው ተምኔል ነው። በጣም ለቪዲዮአችን ጠቃሚ ከሆኑ ነገሮች አንዱ ተምኔል ነው። እኔ ይገርመኛል፣ በጣም ብዙ ሰዎች ቪዲዮ ይሰሩና ኤዲት አድርገው በጣም ለፍተው ከሰሩ በኋላ ተምኔሉን ቀለል ያደርጉታል። እንደዛ መሆን የለበትም። ለቪዲዮአችን ቪው እንዲኖር በጣም ትልቁን ሚና የሚጫወተው ተምኔል ነው። ለምሳሌ እዚህ ጋር ያለውን የዩቲዩብ ተምኔል መመልከት ትችላላችሁ። በኢትዮጵያ ድብቁን ተራራ አየሁ። በቃ ቃሉ ቪዲዮን ይገልጻል፣ ፎቶ አለው። በደንብ ሰው ገብቶ እንዲያይ ተምኔሉ ይገፋፋል። እናንተም ዩቲዩብ ተምኔል ስትሰሩ በደንብ ማሰብ አለባችሁ። የሰውን ትኩረት ሊስብ የሚችል ነገር ተምኔሉ ላይ ማስቀመጥ መቻል አለባችሁ። በጣም ብዙ ሰዎች ተምኔሉ ላይ ደግሞ ረዘም ያሉ ጽሁፎችን ይጽፋሉ። እንደዛ መሆን የለበትም። በቃ አጠር ያለ ቪዲዮን ሊገልጽ የሚችል የሰውን ትኩረት ሊስብ የሚችል ሰው ገብቶ እንዲያይ የሚገፋፋ ቃል መሆን አለበት። ዩቲዩብ ተምኔል ደግሞ እንዴት እንደምሰሩ ከዚህ በፊት ቪዲዮ ሰርቻላችኋለሁ፣ ገብታችሁ ማየት ትችላላችሁ። አራተኛ ላይ የምንመለከተው ደግሞ ፕሌይ ሊስት ነው። ፕሌይ ሊስት ለምን እንደሚጠቅመን ከዚህ በፊት የሰራውን ቪዲዮ አጠቃሎ ይይዝልናል። ለምሳሌ አንድ ሰው የእናንተን ቪዲዮ እያየ ከሆነ ከታችም ከዚህ በፊት የሰራችሁትን ቪዲዮ ያስቀምጥለታል። ልክ እንደዚህ ከዚህ በፊት የሰራችሁትን ቪዲዮ ሰውየው እንዲያይ ዩቲዩብ ራሱ ፕሌሊስት ካደረጋችሁ ያስቀምጥለታል። ስለዚህ ቪዲዮ ስትለቁ ፕሌሊስት ማድረግ እንዳትረሱ፣ በጣም አስፈላጊ ነው። በመጨረሻም በጣም ብዙ ሰዎች የሚሰሩትን ስህተት ልንገራችሁ። ቪዲዮአቸውን ፖስት ሲያደርጉ ቀጥታ በዩቲዩብ አፕ ነው ፖስት የሚያደርጉት። እንደዛ መሆን የለበትም። ሾርት ቪዲዮ ካልሆነ በስተቀር በዩቲዩብ አፕ ፖስት ማድረግ ጥሩ አይደለም። ቀጥታ ወደ ክሮም ትሄዱና ዩቲዩብ ብላችሁ ሰርች ታደርጋላችሁ። ከዛ የራሳችሁን አካውንት ያመጣላችኋል። ከዛ ክሬት ብሎ ነክታችሁ ቀጥታ ፖስት ማድረግ ትችላላችሁ። የዛሬ ቪዲዮ ይሄን ይመስላል። ሰብስክራይብ እና ላይክ ማድረግ እንዳይረሳ። ምክንያቱም ከዚህ በኋላ በጣም አሪፍና ጠቃሚ የሆኑ ነገሮችን ይዘን ስለምንመጣ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ድረስ ፒስ አውት።